Yesus intane torarranjiru turen makanko situ dapanan mullachu dideman idon mudako jalalake nanjallata memani fula damati situ jirafani lubun jirateka amarati nagako unde jirenya amananako Yesus nafkabenya nagako unde jirenya amananako Yesus nafkabenya ሁለተኛ ነገ እኛም አገልጋዮች በመንሆንበት ሰዓት ላይ እውነተኛ አገልጋዮች ሆነን እንወጣ ዘንድ ይረዳናል። ከዛ ባሻገር ደግሞ ከአገልጋዮች ጋር የሚኖረን ግንኙነት እንዴት መሆን እንዳለበት በብዙ የሚረዳን ትምህርት ነው። በጣም እርግጠኛ ነኝ ከኔም ጭምር ሁላችን እየተጠቀምንበት ስላለ እግዚአብሔርን እጅግ አድርጌ አመሰግናለሁ። እስካሁን እንግዲህ 9 ክፍልን ተመልክተናል። ዛሬ ደግሞ በጌታ ጸጋ ክፍል 10ን እውነተኛ አገልጋይ የሚለው ትምህርታችንን አብረን እንመለከታለን። በጣም ተረጋግቼ በጣም ደስ እያለኝ በእውነትና በመንፈስ ሆኜ ነው የማገለግለው። እግዚአብሔር ደግሞ ታላቅን ነገር በህይወታችሁ ላይ ያደርግላችኋል። ጌታ ኢየሱስ የተባረከ ይሁን። እውነተኛ አገልጋይ ክፍል 10ን እንመለከታለን። የእግዚአብሔርን ቃል ከአንድ ስፍራ ላይ አነብላችኋለሁ። የእግዚአብሔርን ቃል ከአንድ ስፍራ ላይ አነባለሁ። እንግዲህ ይህ እውነተኛ አገልጋይ የሚለው ትምህርታችን የተዘጋጀውም ትምህርቱን በማዘጋጅበት ሰዓትም መነሻ ጥቅሴ ትንቢተ ኤርሚያስ ምዕራፍ 1 ከቁጥር 4 ጀምሮ ነው። ትንቢተ ኤርሚያስ ምዕራፍ 1 ከቁጥር 4 ጀምሮ ነው። በጌታ በኢየሱስ ስም አነብላችኋለሁ። የእግዚአብሔር ቃል ወደኔ መጣ እንዲህም አለኝ፣ በማህፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየው፣ ለሕዝቦችም ነብይ እንድትሆን ሾምኩ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ መልክ ሁሉ ሄደ ያዘዝኩን ሁሉ ትናገራለህ። እኔ አድነ ዘንድ ካንተ ጋር ነኝና አትፍራቸው ይላል እግዚአብሔር። እግዚአብሔርም እጁን ዘርግቶ አፌን ዳሰሰና እንዲህ አለኝ፣ እነሆ ቃሌን ባፍህ አኑሬአለሁ። እንግዲህ እንድትነቅልና እንድታፈርስ እንድታጠፋና እንድትገለብጥ እንድታነጽና እንድትተክል በአሕዛብና በመንግስታት ላይ ዛሬ ሾምኩህ ይላል። ጌታ የተመሰገነ ይሁን። እውነተኛ አገልጋይ ክፍል 10ን እንመለከታለን። እንግዲህ እውነተኛ አገልጋይ ማለት በሰዎች ተመርጦ ወይም በራሱ ፍላጎት ወይም በአጋጣሚ አገልጋይ ያልሆነ፣ በእግዚአብሔር ተመርጦ በእግዚአብሔር ተጠርቶ በእግዚአብሔር ተቀብቶ በእግዚአብሔር ተሾሞ አገልጋይ የሆነ ማለት ነው። በአገልጋዮች ህይወት ላይ የቤተ ክርስቲያን ሚና መጥራትም መምረጥም መቀባትም መሾምም አይደለም። የሚጠራውም የሚመርጠውም የሚቀባውም የሚሾመውም እግዚአብሔር ነው። የቤተ ክርስቲያን ስራ ግን እግዚአብሔር የቀባቸውን የሾማቸውን ሰዎች እውቅናን መስጠት ነው። የቤተ ክርስቲያን ኃላፊነት እውቅናን መስጠት ነው የሚሆነው። ማንኛውም አገልጋይ ነብይም ይሁን ፓስተር፣ ወንጌላዊም ይሁን ዘማሪ፣ በምንም አይነት አገልግሎት ውስጥ የሚያገለግልን ሰው ቸርች ሊኖረው ይገባል ማለት ነው። ቸርች ሊኖረው ይገባል። በዚህ ዘመን ቤተክርስቲያን ሳይኖራቸው መንፈሳዊ አባት ሳይኖራቸው በግላቸው ነብይ የሆኑ በግላቸው ፓስተር የሆኑ በግላቸው አገልጋይ የሆኑ በጣም ብዙ ሰዎች አሉ። ይሄ which is wrong የሆነ ነገር ነው። ከመሬት ተነስቶ እኔ ነብይ ነኝ፣ ከመሬት ተነስቶ እኔ ፓስተር ነኝ፣ ከመሬት ተነስቶ እኔ የሆነ ታይትል ላያቸው ላይ ለጥፈው በሶሻል ሚዲያዎች ላይ በመግባት ብዙዎችንም ያደናግሩበት ሁኔታ በአካልም ስላለ ጥንቃቄ ያስፈልጋል። ማንንም ሰው አገልጋይ ነኝ ሲላችሁ ቸርች የት ነው? ማን ነው አንተ ላይ ላለው ጸጋ እውቅና የሰጠው ብለን መንፈሳዊ የሆኑ ጥያቄዎችን መጠየቅ አለብን። ነብይ ነኝ ያለውን ሁሉ አሜን ማለት የለብንም። ፓስተር ነኝ ያለውን ሁሉ አሜን ማለት የለብንም። በጣም ጥንቃቄ የሚያስፈልግ ነገር ስለሆነ ወገኖቼ ይሄ ህይወታችን ላይ የሚሰራ ነው። ህይወታችን ላይ የሚሰራ ጉዳይ ነው። ህይወታችን ላይ ስለሚሰራው ነገር ደግሞ በጣም ጥንቃቄ ማድረግ አለብን። በቅንነት መቀበል እንዳለ ሆኖ መርምሮ መቀበል ደግሞ
ትልቅ ብስለትና ማስተዋል ትልቅ መንፈሳዊነት ነው። ስለዚህ እያንዳንዷን ነገር እየመረመርን ማየት ያስፈልጋል ማለት ነው። ጌታ የተመሰገነ ይሁን። እንግዲህ እውነተኛ አገልጋይ የሚታይበት አንዳንድ ነገሮች አሉ። መለያዎቹ እውነተኛን አገልጋይ ስንለይ አንደኛ የተለየ ነው። የተለየ ማለት በቅድስና የሚኖር ማለት ነው። አንተ እግዚአብሔር ቃል የምትሸከሙ ተለዩ ከዚያ ውጡ እርኩስንም ነገር አትንኩ ይላልና እግዚአብሔርም ኤርሚያስን ምን አለው? በማፀን ሳልሰራ አወኩ ከመወለድ በፊት ለየው ለሕዝቦች ነቢያትን ሾምኩ ይላል። ሁለተኛው የተጠራና የተመረጠ ነው። ሶስተኛው በእግዚአብሔር የተሾመ ነው። አራተኛው እውነተኛ አገልጋይ እኔነት ወይም ትምክት አትመለከቱበትም ማለት ነው። አምስተኛው እውነተኛ አገልጋይ እግዚአብሔር ይልከዋል፣ መልእክተኛ ነው። እግዚአብሔር ይልከዋል፣ መልእክተኛ ነው። እግዚአብሔር ሲልክ ደግሞ አምኖ ነው። እንኳን እግዚአብሔር እኛ ራሱ ሰዎችን ሂድና እንደዚህ አርግልኝ ብለን ስንልክ ሰዎችን ስናምን ነው። የማናምነውን ሰው አንልክም፣ የማናምነውን ሰው አናዝም። ኢየሱስ ክርስቶስ ጌታ ነው። እኛ ሰዎችን የምንልከው ስናምናቸው ነው። እግዚአብሔርም የሚያምናቸውን ሰዎች ይልካል። መጽሐፍ ቅዱሳችንም ሲናገር እንዲህ ነው የሚለው፣ ከመወለድ በፊት ለየው ለሕዝቦች ነቢያትን ሾምኩ ይልና እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክ ሁሉ ሄደ ያዘዝኩህን ሁሉ ትናገራለህ። አየህ፣ ወደ ምልክ ሁሉ ሄደ። እውነተኛ አገልጋይ ተልኮ ይሄዳል፣ እግዚአብሔርም ይልከዋል ማለት ነው። እግዚአብሔርም ይልከዋል። ክብር ለኢየሱስ ይሁን። እንግዲህ አምስተኛ ይህንን ተመልክተናል። ሌላው በስድስተኛ ነጥብ ስንመለከተው የነበረው እውነተኛ አገልጋይ ወደ ተላከበት ሁሉ የሚሄድ ነው። ወደ ምልክ ሁሉ አለው። ተልኮ መሄድ ብቻ ሳይሆን ወደ ተላከበት ሁሉ የሚሄድ ነው። ደስ ወዳለው ወደ ፈለገው ብቻ ሳይሆን፣ ምቾት ወደሚገኝበት ጥቅም ወደሚገኝበት ብቻ ሳይሆን፣ ለምሳሌ ኤልያስን እግዚአብሔር ወዴት ላከው? በሰራብታ ወዳለችው መበለት ሂድ አለው። ወዴት ነው የሄደው ኤልያስ? ወደ ሰራብታዋ ወደ መበለት ቤት ነው የሄደው። መበለት ማለት ባሏ የሞተባት ሴት ነች። የሰራብታዋን ሴት ታሪክ ስንመለከቱ በጣም የሚገርም ነው። ስለዚህ ያቺ ሰራብታ ሴት ባሏ የሞተባት ሴት ነች፣ which is ምንም የሌላት ሴት ነች። አንደኛ ነገሥት ምዕራፍ 17 ላይ በጌታ በኢየሱስ ስም አነብላችኋለሁ። አንደኛ ነገሥት ምዕራፍ 17 ከቁጥር 7 ጀምሮ እንዲህ ይላል። በምድሪቱ ላይ ዝናብ ባለመጣሉ ከጥቂት ጊዜ በኋላ ወንዙ ደረቀ። ከዚያም እንዲህ የሚል እግዚአብሔር ቃል ወደ ኤልያስ መጣ። ተነስና ሲዶና ውስጥ ወዳለችው ወደ ሰራብታ ሄደህ ተቀመጥ፣ በዚያም አንዲት መበለት እንድትመግብህ አዝዣለሁ። ስለዚህ ተነስቶ ወደ ሰራብታ ሄደ። ወደ ከተማይቱ በር እንደደረሰ አንዲት መበለት ጭራሮ ስትለቃቅም አገኛት። ጠርቶም የምጠጣ ውሃ በዕቃ ታመጭልኛለች ሲል ለመናት ይላል። እግዚአብሔር ኤልያስን በሲዶና ወደምትገኘው ወደ ሰራብታዋ መበለት ሂድ አለው። የሰራብታዋ መበለት ማለት ባሏ የሞተባት ሴት ነች። እቺ ሴት ኢኮኖሚካሊ በጣም ደሃ ነች። በቤቷ ጥቂት ዘይት ጥቂት ዱቄት የነበራት ነች። ያላትን ነገር ጋግራ አቡክታ ጋግራ በልታ ከልጇ ጋር ሊሞቱ ነው። ኤልያስን እግዚአብሔር ወደዚህ ከመላኩ በፊት እግዚአብሔር ኤልያስን ወደ ብዙ ቦታዎች ይልቆታል። ወደ ሰራብታዋ መበለት ሂድ ሲባል ወደ ደሃዋ ሴት አልሄድም፣ ወደ ሲዶና አልሄድም፣ ጥቅም ወደማይገኝበት አልሄድም አላለም። እሺ ብሎ ተነስቶ ነው የሄደው። እና እግዚአብሔርም ኤርሚያስን ምን አለው? ወደ ምልክ ሁሉ ትሄዳለህ አለው። ወደ ምልክ ሁሉ ትሄዳለህ አለው። እና እውነተኛ አገልጋዮች መገለጫቸው ወደሚላኩበት ይሄዳሉ፣ ወደሚጋበዙበት ይሄዳሉ። ነግሬያቸዋለሁ። አገልጋይ በሁለት መንገድ መልእክት ይዞ ይሄዳል ብያቸው። አንደኛ ተጋብዞ፣ ሁለተኛ እግዚአብሔር ሞልቶት እግዚአብሔር ነግሮት በደግ ብሎ ይሄዳል። ክብር ለኢየሱስ። እውነተኛ አገልጋዮች ስትሆኑ ወደ ጥሩ ቦታም ትሄዳላችሁ፣ ወደ ከባድ ቦታም ትሄዳላችሁ። እውነተኛ አገልጋዮች ስትሆኑ እግዚአብሔር ወደ ዓለም ሁሉ ሄዱ ብሏል፣ ወንጌል ይዛችሁ ትሄዳላችሁ። እውነተኛ አገልጋዮች ባይዘው ሌላው ትልቁ ኳሊቲያቸው መልእክተኛ ስለሆኑ ወንጌል ይዘው ለመሄድ እንኳን አይፈሩም። አሁን በጣም ብዙ አገልጋዮችን ስንመለከት አንድ ጊዜ አንዱን ናስቲ ጎዳና ላይ ወንጌል እንስበክ፣ ወደ አልዳኑት ሰዎች እንሂድ። ደቀ መዛሙርቱም ወጥተው በየስፍራው ሰበኩ፣ ጌታም ከነሱ ጋር ይሰራ ነበረ፣ ትምህርታቸውን ተከትሎ በሚፈጸሙ ምልክቶች ቃሉን ያጸና ነበር ይላልና ወደ ዓለም ሁሉ ሂዱ ስለሚል እስኪ ወደ ጴንጤ ብቻ ሳይሆን ወደ ዳኑ ሰዎች ብቻ ሳይሆን ወደ አልዳኑ ሰዎችም መልካሙን የምስራች ይዘን እንሂድ ብዬ አንድን አገልጋይ ጠየቅኩት። ይቅርታ ፓስተር ያሬድ፣ አንተ ጸጋው አለህ፣
እኔ ግን ጥሬ ለቸርች ነው ለመድረክ ነው አለኝ። ወንድሜ ለቸርች የሚባል ጥሪ የለም፣ ለመድረክ የሚባል ጥሪ የለም። ወደ ዓለም ሁሉ ሄዶ ወንጌልን ለፍጥረት ሁሉ ስበኩ ነው የሚለው እግዚአብሔር ቃል። አንዳንድ ሰዎች መድረክ ላይ አንበሳ ናቸው፣ መድረክ ላይ ጀግና ናቸው። የዳነ ሰው ፊት በቃ ጌታን የተቀበለ ሰው ፊት በደንብ ይሰብካሉ። ግን ያልዳነ ሰው ጋር ሲሄዱ ብዙዎችን አንመለከትም። እንደ ሰራብቷ መበለት ያሉ መዳን የሚያስፈልጋቸው። የሰራብቷ መበለት ምንድነው መልሷ? ኤልያስ ሲመጣባት በቤቴ ጥቂት ዘይት ጥቂት ዱቄት ነው ያለኝ፣ ከልጄ ጋር እቺን ጋግረን በልተን ልንሞት ነው ጭራሮ የምንለቃቅመው፣ ልንሞት ወደሚሞት መልእክት ይዞ ሄደ እውነተኛ አገልጋይ። በኃጢአት ወደሚሞቱ፣ ሰይጣን ወደሚገላቸው፣ ዓለም ወደምትገላቸው፣ ሱስ ወደሚገላቸው ዛሬ ሁሉም አገልጋይ ፎከስ የሚያደርገው የዳነው ላይ ነው፣ የተለወጠው ላይ ነው። ኢየሱስ ክርስቶስ ጌታ ነው። ነብይነቱ ሁሉም ለበዳነው በተለወጠው ላይ ነው። ግን የሚገርማችሁ በውጭ ያሉትም እኛ ነው የሚፈልጉት። ኢየሱስን የህይወታቸው ጌታ አዳኝ አድርገው ያልተቀበሉ ሰዎችም እኛ ነው የሚፈልጉት። እኔ አንድን አገልጋይ በጣም ትልቅ ስፍራ የምሰጠው ወንጌል ሲሰብክ ነው። በቃ ወንጌል ሲሰብክ ነው። መዳን በኢየሱስ ነው፣ የኃጢአት ደሞዝ ሞት ነው፣ መንግስት ሰማያት ቅር ንስሐ ግቡ ብሎ ባልዳኑ ሰዎች ፊት ቆመው ሲሰብክ ያንን አገልጋይ ክሬዲት ይሰጣል። በቃ ይሄ ገብቶታል ነው የምለው። መድረክ ወንጌልን ላልዳኑ ሰዎች እንደ ሰራብቷ መበለት የሞት አፋፍ ላይ ላሉ ሰዎች ሄደው የሚሰብኩ ሰዎች መድረክ ላይ ቢሰብኩም ያምርባቸዋል። መድረክ ላይ ሲሰብኩ ሞገስ አላቸው። እውነተኛ አገልጋይ ወደ ዳነው ብቻ ሳይሆን ወደ አልዳነውም ነው የሚሄደው። እግዚአብሔር የላከን ወደ ዳነው ብቻ አይደለም፣ ወደ አልዳኑት እግዚአብሔር ልኮናል። ጴጥሮስ እኮ ወደ ቆርኔሌዎስ ቤት ሲሄድ የቆርኔሌዎስ ቤተሰቦች እኮ ጌታን አላገኙም፣ ጌታን እኮ አያውቁም ነበረ። ኢየሱስ ክርስቶስ ጌታ ነው እንዴ! በጣም ብዙ ኦርቶዶክሶች እኮ መልእክት ያስፈልጋቸዋል፣ ሙስሊሞች መልእክት ያስፈልጋቸዋል፣ እምነት የሌላቸው መልእክት ያስፈልጋቸዋል። የኢየሱስ አዳኝነት፣ የኢየሱስ አማላጅነት፣ የኢየሱስ አስታራቂነት የኃጢአት ደሞዝ ሞት እንደሆነ የእግዚአብሔር ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት እንደሆነ እኮ ይህን መልእክት መናገር አለብን። ወደ ምልክ ሁሉ ትሄዳለህ አለ። ወደ ምልክ ሁሉ ትሄዳለህ ውስጥ ወደ ቸርች ብቻ ሳይሆን፣ ወደ ኮንፈረንስ ብቻ ሳይሆን፣ ወደ ዳኑ ሰዎች ብቻ ሳይሆን፣ ወደ አልዳኑ ሰዎችም በሞት አፋፍ ወዳሉትም ትሄዳለህ ነው። እውነተኛ አገልጋይ ኮንፈረንስ ብቻ ሳይሆን ወንጌል ስርጭትም የሚሄድ ነው። እውነተኛ አገልጋይ የፈውስ ፕሮግራም ብቻ ሳይሆን ወንጌል ስርጭትም የሚሄድ ነው። እውነተኛ አገልጋይ የእሁድ ፕሮግራም ብቻ ሳይሆን ወንጌል ስርጭትም የሚሄድ ነው። እውነተኛ አገልጋይ የዳኑ ጴንጤዎችን ሰብስቦ የሚሰብክ የሚያስተምር የሚጸልይ ብቻ ሳይሆን ያልዳኑትንም ኢየሱስን የማያውቁትንም ኢየሱስን እንዲያውቁ ጌታን እንዲቀበሉ የሚሰብክ ነው። በቃ ይሄ በተለይ ትልቅ መለያ ነው ወገኖች፣ ትልቅ መለያ ነው፣ ትልቅ መለያ ነው። የመድረክ ጥሪ የውጪ ጥሪ የለም። ጥሪያችን ለዓለም ሁሉ ነው። ዛሬ በጣም ብዙ ሰው ወንጌል ስርጭት ስትሉት አይፈልግም። ዛሬ ብዙ ሰው ምስክርነት ስትሉት አይፈልግም። ኮንፈረንስ ስትሉት ግን ሁሉም ሰው አለባበሱን አሳምሮ መምጣት ይፈልጋል። እንዴ ኮንፈረንስ ላይ ቁጭ አድርገን የምንሰብከው የምናስተምራቸው ሰዎች እኮ ምስክርነት ወተን ካላገኘናቸው ከየት ይመጣሉ? ኢየሱስ ጌታ ነው። ስንቶቻችን ዛሬ እንመሰክራለን? በሶሻል ሚዲያ የኢየሱስን አዳኝነት ስንቶቻችን እንመሰክራለን? በዋንቷል በአንድ ለአንድ አገልግሎት ስንቶቻችን ወንጌልን እንመሰክራለን? በጀማ ስብከት ስንቶቻችን ወንጌልን እንሰብካለን? ዛሬ ነቢያቶቻችን ይሰብካሉ፣ ፓስተሮቻችን ይሰብካሉ፣ ወንጌላውያኖቻችን ይሰብካሉ፣ ዘማሪዎቻችን ይሰብካሉ፣ ሙዚቃ ተጫዋቾቻችን ይሰብካሉ። በጥያቄ ምልክቱ አስገቡ። እውነተኛ አገልጋይ ወደ ተላከ ሁሉ ይሄዳል። አንዱ የተላክንበት ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ ነው። አገልጋዮችን በሙሉ እግዚአብሔር ወደ ዓለም ሁሉ ሂዱ ወንጌል ለፍጥረት ሁሉ ስበኩ ብሏል። ዛሬ ማን ነው ወንጌል የሚሰብከው? ሁሉም ጴንጤ ላይ እየመጣ ይጮሃል እንጂ ሁሉም ጴንጤ ላይ እየመጣ በቃ እኔ ነብይ ነኝ፣ እኔ ፓስተር ነኝ፣ ሐዋርያ ነኝ፣ የተቀባ የተለቀለቁ እኔ የምናገረው የሚሆንልኝ ይላል እንጂ ስንቱ ሰው ወንጌል እየሰበከ ነው? ስንቱ ሰው በቅንነት ወዳልዳኑ ሰዎች ሄዶ ወገኖቼ ሮሜ ምዕራፍ 6 ቁጥር 23 ላይ ሲናገር የኃጢአት ደሞዝ ሞት ነው፣ የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት ነው፣ መንግስተ ሰማያት ቀርቧል፣ ንስሐ ግቡ ብሎ ስንቱ ይሰብካል። እውነተኛ አገልጋይ ግን ወደ ተላከው ይሄዳል። አንዱ የተላክንበት ወደ ዓለም ሁሉ ሄዳችሁ ወንጌልን ለፍጥረት ሁሉ ስበኩ የሚል ነው።
ነገርኳችሁ። ወንጌል የሚሰብኩ አገልጋዮችን እኔ በቃ ቁጭ አደረግ ቦታው ላይ ቁጭ አደርጋለሁ። ኢየሱስ ጌታ ነው። ስድስተኛው ወደ መልክ ሁሉ ትሄዳለህ በሚለው ውስጥ እግዚአብሔር ወደ ዓለም ሁሉ ልኮናል። ምን እንድናደርግ? ወንጌልን እንድንሰብክ። ክብር ለኢየሱስ ይሁን። ወንጌል የሚሰብክ ሰባኪ ይቀበላለሁ እኔ። ወንጌል የሚሰብክ ላልዳኑ ሰዎች፣ ጌታን ለማያውቁ ሰዎች፣ በጨለማ ላሉ ሰዎች ሳይፈራ ክብሬ ሳይል ስሜ ሳይል ቢተፋበትም ቢሰደብም ድንጋይ ቢወረወረበትም ምንም ሳይል የኃጢአት ደሞዝ ሞት መሆኑን ገልጾ የእግዚአብሔር ስጦታ በክርስቶስ ኢየሱስ የዘላለም ሕይወት እንደሆነ የሚናገረን ሰው እኔ እቀበለዋለሁ። አንዱ የእውነተኛ አገልጋይ ኳሊቲ ይሄ ነው። በተለይ ዋናው ወደ መልክ ሁሉ ትሄዳለህ አሉ። ወደ መልክ ሁሉ አንዱ የተላክንበት ወደ ዓለም ሁሉ ሄደን ወንጌል ለፍጥረት ሁሉ እንድሰብክ ነው። ለፍጥረት ሁሉ እንድሰብክ ነው። የኢየሱስ ደቀ መዛሙርቶች ሐዋርያቶቹ ደቀ መዛሙርቱም በየስፍራው ቃሉን ሰበኩ። ጌታም ከነሱ ጋር ይሰራ ነበረ። ትምህርታቸውን ተከትሎ በሚፈጸሙ መልእክቶች ቃሉን ያጸና ነበር ይላል። ዛሬ በእውነት በዙሪያችን ያሉ አገልጋዮች ክብሬ ሳይሉ ስሜ ሳይሉ ሳይፈሩ በሞገስ የኢየሱስን አዳኝነት በዓለም ላሉ ሰዎች ላልዳኑ ሰዎች ይመሰክራሉ ወይ? በዚህ ውስጥ ያለን አገልጋዮችም ወንጌል እንመሰክራለን ወይ? ምስክርነት እንወጣለን ወይ? ይሄ በጥያቄ ውስጥ መሆን አለበት ወገኖቼ፣ በጥያቄ ውስጥ መሆን አለበት። ሁሉም የዳነውን ሰብስቦ መጮህ ነው የሚፈልገው። ሁሉም የዳነውን ሰብስቦ ሆይ ሆይ ማለት ነው የሚፈልገው። ወንጌል ከሆይ ሆይታ ያለፈ ነው። ወንጌል በማስተዋል፣ ወንጌል በጥበብ፣ ወንጌልን ቀስ ተብሎ በማብላላት የሚሰራ ነገር ነው። ስለዚህ ስድስተኛው የእውነተኛ አገልጋይ መለያ ወደሚላክበት ሁሉ ይሄዳል። መርጦ አይደለም የሚሄደው። ወንጌል ስርጭት ሲባል ቀርቶ ኮንፈረንስ ሲባል አይሄድም። ምስክርነት ሲባል ቀርቶ ኮንሰርት ሲባል አይሄድም። ሁሉንም ነው የሚሄደው። እውነተኛ አገልጋዮች ዋናው ኳሊቲያቸው፣ ዋናው መታወቂያቸው ከምንም ነገር በላይ ወንጌል መስካሪዎች ናቸው። ወንጌል አብሳሪዎች ናቸው። እነ ጴጥሮስ የታሰሩት፣ እነ ጴጥሮስ የተገረፉት፣ ሁለተኛ በዚህ ስም እንዳትናገሩ ተብሎ የተገረፉት የኢየሱስን አዳኝነት ሲናገሩ ነው። ሰይጣን ምን ይጠላል? የኢየሱስ አዳኝነት ሲነገር ይጠላል። ዓለም ምን ትጠላለች? የኢየሱስ አዳኝነት ሲነገር ትጠላለች። ሰዎች ምን ይጠላሉ? የኢየሱስ ክርስቶስ አዳኝነት ሲነገር ይጠላሉ። ባይፈልጉም ግን ቢሰሙም ባይሰሙም ነገሯቸው ተብሎ ስለተጻፈ ወንጌልን ልንናገር ያስፈልጋል። አገልጋይ ነኝ፣ ፓስተር ነኝ፣ ነብይ ነኝ፣ ሐዋርያ ነኝ፣ ወንጌላዊ ነኝ ብሎ ወንጌል ስርጭት የማይወጣ ምስክርነት የማይወጣ ጌታ እስኪመጣ ድረስ ሞትና ትንሣኤውን ትናገራላችሁ ተብሎ እንጻፈ። የክርስቶስን ሞትና ትንሣኤ የማይናገር የማይሰብክ የማያስተምር ሰው እሱ አገልግሎት ጌታ መልካም ነው፣ አዋቂ ነው፣ ቆም ብሎ ራሱን ማየት አለበት። ስለዚህ እውነተኛ አገልጋዮችን ስትለዩ አንዱ ትልቁ መስፈርታችሁ ወንጌል ላይ እንዴት ነው ይሄ ሰው? ወንጌል ላይ እንዴት ነው? በኢየሱስ ያፍራል ወይ? በሰው ፊት ይመሰክርለታል ወይ? በሰው ፊት የሚመሰክርልኝ እንዴ በአባቴ ፊት ይመሰክርለታል ስላል ይመሰክራል ወይ? ይሄ ነው መጠየቅ ያለበት። እናንተም ነገ አገልጋይ ስትሆኑ ምስክርነት እንዳይለያችሁ ወገኖቼ፣ እንዳይለያችሁ። በቃ ባገኛችሁት አጋጣሚ ለሰዎች የኢየሱስን አዳኝነት ንገሩ፣ የኃጢአትን አስከፊነት ንገሩ፣ ኢየሱስ ሊመጣ ነው ብላችሁ ንገሩ። ጌታ ይባረክ። ስለዚህ እውነተኛ አገልጋይ ስድስተኛው መለያው ምንድነው? ወደሚላክበት ሁሉ ነው የሚሄደው። እና ኤልያስን መጣና በሲዶና ወዳለችው ወደ ሰራብቷ፣ በሲዶና ውስጥ ወዳለችው ወደ ሰራብቷ መበለት ሄደ፣ ተቀመጣለሁ። እና ያቺ ሰራብቷ መበለት የሚገርማችሁ ገንዘብ የላትም፣ ባሏ ሞቶባታል፣ በሞት አፋፍ ላይ ያለችው። የሚገርማችሁ ህይወት የተቀጠለላት ኤልያስ የእግዚአብሔርን ትእዛዝ ተቀብሎ ሲሄድ ነው። ወገኖቼ የኛ እኮ መልእክት ለብዙዎች ህይወትን ይቀጥላል። የኛ መልእክት ለብዙዎች ህይወትን ይቀጥላል። ስብከታችን፣ ትምህርታችን ለብዙዎች እኮ ህይወትን ይቀጥላል። ኤልያስ ወደ ሰራብታ አልሄድም፣
ቂጣ ልበላ አልሄድም፣ ምንም ለማላገኘው አልሄድም፣ ገጠር ነው አልሄድም፣ ባስ ስቴሽን ነው አልሄድም፣ ወደ አልዳኑ ሰዎች አልሄድም ብሎ እየመረጠ ቢሆን ኖሮ ኤልያስ የሚንቀሳቀሰው ኢየሱስ ክርስቶስ ጌታ ነው። እቺ ሴት ትሞት ነበር። ወገኖቼ እኛ አገልጋዮች ሆነን ፕሮግራም ስንቀር ብዙዎች ብዙ ነገር እንደሚያጡ ማሰብ መቻል አለብን። አንዳንድ ጊዜ ከአቅም በላይ የሆነ ችግሮች ይገጥሙኝና ሳላገለግል ስቀር በመድረክ ላይ ቆሜ ሊሆን ይችላል፣ በሶሻል ሚዲያ መልእክት ውስጤ ያለ ቃል ውስጤ ያለ ከአቅም በላይ የሆኑ ነገሮች ገጥመውኝ በእለቱ ሳላገለግል ስቀር በጣም አዝናለሁ። ዛሬ ኮይኔ ስንት ሰው መልእክት እየጠበቀ ነው፣ ስንት ሰው ይጽናና ነበር፣ ስንት ሰው ይፈወስ ነበር፣ ስንት ሰው ያመልጥ ነበር። እና ጌታን ሁሌ ለምኗል፣ እባክህን በቃ በማገለግልበት ቀን እርዳኝ፣ እንዳገለግል እርዳኝ። ምክንያቱም በእኔ ውስጥ አልፈ በምትናገረው ነገር መፈወስ ያለበት ሰው እንዲፈወስ፣ መባረክ ያለበት ሰው እንዲባረክ፣ ነፃ መውጣት ያለበት ሰው ነፃ እንዲወጣ እርዳኝ እላለሁ። ኢየሱስ ጌታ ነው። በሲዶና ውስጥ ወዳለችው ወደ ሰራፕቷ መበለት ኤልያስ ተላከ። ሲሄድ ጭራሮ እየለቀመች ነው። ምን ለማድረግ? በቤቷ ጥቂት ዱቄትና ዘይት አላት። እሱን ጋግረው በልተው ከልጇ ጋር ሊሞቱ ነው። ግን የኤልያስ መሄድ ህይወት ሆነላቸው። የኤልያስ መሄድ ሰላም ሆነላቸው። የኤልያስ መሄድ መትረፍ ሆነላቸው። የኤልያስ መሄድ መዳን ሆነላቸው። የኤልያስ መሄድ ማምለጥ ሆነላቸው። አሜን በሉ ውሰዱ። ኢየሱስ ክርስቶስ ጌታ ነው። እውነተኛ አገልጋይ ወደ ተላከበት ሁሉ ይሄዳል። ኤልያስ አልሄድም ብሎ ቢቀር ኖሮ ግን ያቺ ሴት ትሞት ነበር። የሆነ ፕሮግራም ተጋብዘ ባካ አልሄድም ብለህ ንቀህ ስትቀር የብዙዎችን በረከት ይዘህ እንደምትቀር ማወቅ አለብህ። የብዙዎችን ፈውስ ይዘህ እንደምትቀር ማወቅ አለብህ። ጌታ የሆነ ቦታ ሄድ ብሎ አልሄድም ብለህ ስትቀር የብዙዎችን ህይወት፣ የብዙዎችን ፈውስ፣ የብዙዎችን በረከት ይዘህ ነው የምትቀረው። የሆነ ቦታ ጸልዮ ፕሮግራም አስይዘው ስትቀርባቸው የብዙዎችን በረከት፣ የብዙዎችን ፈውስ ይዘህ እንደምትቀርባቸው ማወቅ መቻል አለብህ። ክብር ለኢየሱስ ይሁን። ስለዚህ እውነተኛ አገልጋይ ወደ ተላከበት ሁሉ ይሄዳል፣ መርጦ አይሄድም። እውነተኛ አገልጋይ ወደ ቸርች ብቻ ሳይሆን ሌላው ወደ ቸርች ብቻ ሳይሆን ወደ ዳኑ ብቻ ሳይሆን ወደ አልዳኑትም ይሄዳል። እውነተኛ አገልጋይ ጥቅም ወዳለበት ብቻ ሳይሆን ጥቅም ወደሌለበትም ይሄዳል። እውነተኛ አገልጋይ ወደ ትልልቅ ቸርች ወደሚያማምር ቸርች ሳይሆን ትንንሽ ቸርቾችም ይሄዳል። እውነተኛ አገልጋይ ወደ ከተማና ቦታ ሳይሆን ብቻ ወደ ገጠርም እየሄደ ያገለግላል፣ አይመርጥም። እውነተኛ አገልጋይ ብዙ ሰው ፊት ብቻ ሳይሆን ጥቂት ሰው ፊትም ቆሞ ቃሉን ይሰብካል፣ ያገለግላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ ተለዩታላችሁ፣ በዚህ ታውቁታላችሁ ማለት ነው። ጌታ ይባረክ። እንግዲህ ሰባተኛው ነጥብ እውነተኛ አገልጋይን የምንለይበትን አሳያችኋለሁ። እውነተኛ አገልጋይ ሌላው መለያው የታዘዘውን የሰማውን የሚናገር ነው። ከራሱ አይጨምርም፣ ከሰማውም አይቀንስም። አያችሁ፣ እውነተኛ አገልጋይ የታዘዘውን ነው የሚለው። ምንድነው የሚለው ቃሉ? እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ ሲል፣ እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክ ሁሉ ሄደህ ያዘዝከውን ሁሉ ትናገራለህ። ዋው! እንዴት ደስ የሚል አገላለጽ ነው። ወደ ምልክ ሁሉ ሄደህ፣ አሜን። ወደ ምልክ ሁሉ ሄደህ፣ አሜሪካ ብቻ ሳይሆን ጂንካ ከተማ ብቻ ሳይሆን ገጠርም፣ ሀብታሞች ጋር ሳይሆን ድሆችም ጋር፣ የዳኑ ቸርቾች ኮንፈረንስ ላይ ብቻ ሳይሆን ያልዳኑ ወንጌል ስርጭት ዓለማውያን ጋር ሄደህ ብራሃዳ ሳፕሮቫዲያ ይሄዳል። እውነተኛ አገልጋይ ሁሉም ጋር ነው የሚሄደው። ክሩሴድ ላይም ታገኙታላችሁ፣ ታክሲ ተራ ላይም ታገኙታላችሁ፣ ሀብታሞች ደጅም ታገኙታላችሁ፣ ድሆች ደጅም ታገኙታላችሁ። ኢየሱስ ክርስቶስ ጌታ ነው። ትልልቅ አገሮች ላይ ታገኙታላችሁ፣ ትንሽ ቦታዎችም ላይ ደግሞ ታገኙታላችሁ። ጌታ ይባረክ። ወደ ምልክ ሁሉ ሄደ የማዘን ሁሉ ምን ትላለህ? ትናገራለህ። ካሞን እውነተኛ አገልጋይ ሰባተኛ መለያው የታዘዘውን የሰማውን የሚናገር ከራሱ አንዳችም አይጨምርም፣ ደግሞ ከሰማው የማይቀንስ ነው። የማዝን ሁሉ ትናገራለህ አለው። ሰባተኛው ትልቁ ኳሊቲ እውነተኛ አገልጋዮች ከራሳቸው የሚናገሩት ነገር የለም። ኢየሱስ ክርስቶስ ጌታ ነው። የሰሙትን ብቻ ነው የሚናገሩት፣ የሰሙትን ብቻ ነው የሚያስተላልፉት። ኢየሱስ ክርስቶስ ጌታ ነው። ስለዚህ እውነተኛ አገልጋይ የታዘዘውን የሰማውን ብቻ የሚናገር ነው። ከራሱ አይጨምርም፣ ከሰማውም ደግሞ ምን አይልም? አይቀንስም። እግዚአብሔር ኤርሚያስን ምን አለው? በማህፀን ሳልሰራ አወቅኩህ፣ ከመወለድ በፊት ለየውህ፣ ለሕዝቦችም ነብይ እንድትሆን ሾምኩህ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ልጅ ነኝና አልኩ።
እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል። ወደምልክህ ሁሉ ሄደህ ያዘዝኩህን ሁሉ ትናገራለህ። እኔ አድንህ ዘንድ ካንተ ጋር ነኝና አትፍራቸው ይላል እግዚአብሔር። አሜን። ወደምልክህ እግዚአብሔር ካለልኝ ምን ያስፈልገኛል? የእርሱ ሕልውና ለእኔ ይበቃኛል። አንተ ትበቃለህ